ልክ እንደዛው ዘፍጥረት እስከ ራእይ ስናይ ዶርታ መጣበ ውስጥ መጣበ ከከናሽ እንደያመጣፋን ሻከተን ወደናይና ኢሲሰንቲኑና ኡገዝታ ማላ ኢሲብሮና ኡገዝታ ማላ ሻከተን ወደናይና መጣፋ ሐሳብ አይ በጎደ ትምህርት ያክፍል ያለ ተግባር ያክፍል ያለ ተግባራዊ እንደምናደርገው ከኛ ምላሽ እንጠይቅ ማለት ነው። ምዕራፍ 12 ላይ ያለው ሐሳብ 21 ምዕራፍ ቁጥር ነው ያለው። ለአራት ተካፍለን በፍጥነት አሁን እንጨርሳለን። ዋና ነገሮችን አውጥቼዋለሁ በጥልቀት መናገር ባልችልም 12 ወደ ላይ እግዚአብሔር ጋር 13ኛው ምዕራፍ ላይ ደግሞ ከመንግስት ጋር 14ኛው ምዕራፍ በተለይ ደካማ የሆነውን አማኝን እንዴት መጠበቅ መንከባከብ እንዳለበት 15ኛው ምዕራፍ እንደዛው 16ኛው ምዕራፍ ከዚህ በፊት ከኛ ጋር የነበሩ በአገልግሎት በተለያየ ጊዜ እየተገናኙ አሁን ግን ከኛ ርቆ ላሉ ሰዎች እንዴት መስጠት ላይ እንዴት እነሱን ማሰብ እንዳለብን ደብዳቤ ጻፊ አዱሳ ላይ ተፈቀሰ የሪወሰቱ ደብዳቤ ጻፊ። ስለዚህ በተለያየ ጊዜ ከኛ ጋር ያሳለፉ ሰዎችን ማስታወስ እንዳለብን ይናገርና ምዕራፉ ይጠቀልላል። እዚህ ምዕራፍ ላይ አራት ነገር ነው የምናየው። አንደኛው የአምልኮ መታደስን የሚያወራ ወደ ላይ የሚያወራ ፓርት ነው። እሱን ቁጥር 1 እና ቁጥር 2 ላይ እናያለን። ለመታደስ ሰው መፈለግ አለበት። ቀጥሎ ደግሞ ለውጥን ታድሶን ምርጫ ማድረግ አለበት ብለናል። በልባችሁ በአእምሯችሁ መንፈስ ተለወጡ ማለት ምን ማለት ነው? መታደስን ፈልጉ፣ መታደስን ምርጫ አድርጉ፣ ለመታደስ ጸልዩ፣ በመንፈስ አድሰን በሉ። ይሄ ደግሞ ዴሊ ዲቮሽን መሆን እንዳለበት፣ ሁልጊዜ ጸሎት መሆን እንዳለበት ተናግረናል። መታደስና መለወጥ ደግሞ በማሰብ ብቻ አናገኝም ብለናል። ምርጫ ማድረግ አለብን። ፕላስ ዋጋ ለመክፈል መዘጋጀት አለብን። እግዚአብሔር ሕይወታችንን እንዲያድስ ከፈለገን ተወሰነ ገባላ ማና ማላ ቆያ ገተግዲኮ ኮሮም ኩሸጋና ኩሽስ ኮሸ ደግሞ ወሰና ኩሸትስ ኩሸ በናገት ከኩሸ ኮሰ ኩሻ ማና ማላ ወሰና ኩሸትስ ቃስ ደግሞ ዋጋ ቀንጥስስ ቀንጥስ ነው ኩሽ ዋጋው ቀንጥና ኩሸትስ ሐቀኛ መሆን ሰው ሐቀኛ ካልሆነ ከእግዚአብሔር ጋር ህብረት ማድረግ አይችልም። ሰው ከእግዚአብሔር ጋር ህብረት ለማድረግ ካልቻለ ደግሞ ወደ ውስጥም ወደ ጎንም ወደ ውጭም መታደስ መለወጥ አይችልም ብለናል። የአስመሳይነት ግድለሽነት የለውጥ ጠላት እንደሆነ ትንሽ ነገር አውርቻለሁ። አስመሳይነት በተለይ በዘመናችን እጅግ በጣም አስቸጋሪ ነው ብለናል። እሱ እግዚአብሔር መራቅ ነው። አስመሳይነት የልቦና ጨለምተኝነት ነው። የልብ ድንዛዜ ነው። ትኩረት ማጣት ነው። ስግብግብ መሆን ነው። አስመሳይነት ምንድነው? አስመሳይነት ያልሆነውን ሆኛለሁ ማለት ባልኖርበት እንዳለን መሆን አክት ማድረግ ወስድ እኮ ነገር ግን ወስያታል ውስጣችን ባዶነት እየተሰማ ያለ ነገር ግን ሁሉም ነገር ሙሉ እንደሆነ መናገር አስመሳይነት በለናል። 1 እስከ 11 ያለው ቴዎሬቲካል ፓርት እንደሆነ ትናንትና አውርቻለሁ። እሱን አሁን አልደግምም። በፍጥነት የአምልኮ መታደስ ብላችሁ ጻፉ። ዛሬ ስለሱ ትንሽ ነገር እናወራለን። ከቁጥር 2 አንፃር የአምልኮ መታደስ ይሄ ወደ ላይ ነው፣ ወደ ጎን ወደ ውስጥም ወደ ውጭም አይደለም። የአምልኮ መታደስ ምንድነው? አምልኮ ምንድነው? የአምልኮ መታደስ ራሱ አምልኮ ምንድነው? በዚህ ሐሳብ ላይ ትንሽ ነገር እናወራለን። ስለ ክርስቲያን ኑሮ ስለ ምልልስ እንዴት መመላለስ እንዳለብን የሚናገር ክፍል ነው። ክፍሉ መልካም ስራ ስለመስራት የሚያወራ ክፍል ነው። ክፍሉ ለአእምሮ የሚመች አገልግሎት እንደሆነ የሚያወራ ክፍል ነው። የተማርነውን በተግባር ማዋል ከአንድ ክርስቶስ ተከታይ የሚጠበቅ የህይወት ክፍል እንደሆነ በፍጥነት እናያለን። ጽድቅ በእምነት የተቀበለ ሰው እንዴት መመላለስ እንደሚገባው በዚህ ምዕራፍ ላይ እናያለን። የሰው ኑሮ የእግዚአብሔርን የመንግስትንና የሌላ ሰውን ህይወት ይነካል። እሱ ነው የምናየው። ምዕራፍ 12 ሙሉ በሙሉ ስለ ክርስቲያን ኑሮ በእግዚአብሔር ዘንድ ስለ ልብ አኳኋን የሚናገር ምዕራፍ ነው። ስለ እግዚአብሔር ምሕረት 1 እስከ 11 በተደጋጋሚ እንዳወራሁት ይህን ኃይል እግዚአብሔር ከራራለን፣ ይህን ኃይል እግዚአብሔር መልካም ካደረገልን፣ ይህን ኃይል እግዚአብሔር በልጁ ለኛ መልካም ነገር ካደረገልን እሱን ሁሉን አንብበን ከዛ በኋላ ደግሞ በዛ ምሕረት መሰረት መልካም ስራ መስራት እንደሚገባል በደንብ እናያለን። እንግዲህ የእግዚአብሔር ርኅራኄ ነው። ይሄ ነውና ይሄ ነውና ምን ልመልስለት እንችላለን? መዝሙር ዳዊት 49 ቁጥር 7 በፍጥነት አውጡልኝ። መዝሙር ዳዊት 49 ቁጥር 7 ይሄ ነውና መጽሐፍ የምትችሉ ሰዎች ይሄ ነውና ምን ልንመልስ እንችላለን? ይሄ ነውና እግዚአብሔር ይሄ ነውና የተደረገልን ይሄ ነውና መዳናችን ይሄ ነውና የዳነው በጸጋ ነውና
የተቆጠረ ጽድቅ አለና አሁን የእግዚአብሔር ልጆች ነንና ከእግዚአብሔር ፍቅር እኛ እንለይ የሚችል ነገር የለምና እኛም እንደ አብርሃም ልጆች ከኢየሱስ ክርስቶስ የተነሳ የጸጋ ተካፋዮች ሆነናልና እግዚአብሔር ራርቶልናልና ጸጋ ከመጠን ይልቅ በዝቷልና ይሄ ነውና ይተደረገልን። ምን ልንመልስ እንችላለን? መዝሙረ ዳዊት እንግዲህ ወንድሞች ሆይ ምንድነው እግዚአብሔር ከእናንተ የሚፈልገው? የአንድ ዓመት ትንቢተ ሚክያስ ምዕራፍ 1:6 አንድ ሰው በፍጥነት አሁንም ትናንትና ቦታ ነው ትልኝ ከዚህ ሳትወጡ የምድር በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶች የኔ ናቸውና። እሺ ምንድነው ብለው በሺህ ተራሮች ላይ የሚሰቡ ፍየሎች ሁሉ ለእርሱ ለሆነው ለእግዚአብሔር ምን ይዤ ወደ እግዚአብሔር ልምጣ? በልዑል አምላክ ፊት ምን ይዤ አምጥቼ ሊሰዋ? እሺ የሚቃጠለውን መስዋዕትና የአንድ ዓመት በሺህ ተራሮች ያሉ እንስሶች የእኔ ናቸውና። ከእኔ ጋር በሮቤት ቃል 1:3 በሺህ ተራሮች ያሉ እንስሶች ያንተ ናቸው በሉ እስቲ። በሺህ ተራሮች ያሉት እንስሶች ያንተ ናቸው። አዲሱ መደበኛ ትርጉም ኮርማዎች ሻውገር ያቡላንዲያ ኮርማ በኋላት የተወሳ ጌታ ሚክያስ በጣም እግዚአብሔርን የሚያስደስት ነገር ለእግዚአብሔር ይዞ ለመምጣት ፈልጓል። በዘመኑ የነበሩ ሰዎቹ እንደዛ ማለት ነው። በጣም በዛይ ገራሚ ክፍል ነው። ከብሉይ ኪዳን አንፃር ሰው ምን አይነት ነገር ለእግዚአብሔር ይዞ መምጣት እንዳለበት የሚናገር ክፍልም ነው። ነገር ግን እግዚአብሔር ምላሽ አልፈልግም ነው። ሰው ሆይ መልካም አድርጋል፣ እግዚአብሔር ግን ካንተ ፈልገው ይሄን አይደለም ስል ታውቃለህ። እንግዲህ ሮሜ 12 እናነብ